የምታደርጊ ሰው ነሽ። እናመሰግናለን በጣም ስላሰባችሁ። ይሄኛውን በጣም ማየት ፈለግን። በቃ ችግር የለውም ተይኝና ዶክተር ልክ ነህ እንዳልከን ቅድም የሽንት ምርመራ በቂ ነው፣ ግን ደግሞ አልትራሳውንድ የሽንቱ መቶ አንድ ላይ ብናየው ችግር የለውም። አልትራሳውንድ ቢቀድም ችግር የለውም። አልትራሳውንዱም ማየት ይቻላል። አልትራሳውንድ ነው የሚቀድመው? አዎ አልትራሳውንድ ቅድሚያ እናይልሽ፣ ውጤቱን አብረን እንነጋገራለን። አይ በሽንቴ ችግር የለውም። አትደናገጭ፣ ችግር የለውም። አይ ከነጫማ ይሉት ውጭ ችግር የለውም። ተረጋጊ። ተደናገጥሽ ታውቃለህ? አደናገጧት። አይዞሽ እሱ ችግር የለውም። ልጃችን አይታይም እንዴ? ዶክተር ሲራገጥ ማየት ፈልጋለሁ። ሲራገጥ ማየት ፈልጋለሁ። ይራገጣል ብለሽ ይሆናል። ሲረግጥሽ ማየት ፈልጋለሁ። እኔም ልጅ እያለሁ ትራገጣለህ ትለኝ ነበር እናቴ ወደ ውስጥ እያለሁ። እሱም በእኔ ወጥቶ ነው መሰለኝ ይራገጣል። ይበቃል። ጨረሰች ዶክተር? ጨርሳለች። ምን ልክ ነው አይደል? ግን ምርመራው ሁሉ በትክክል ነው የተከናወነው። አዎ በትክክል ነው። ገና ውጤት አልሰማሁም እኮ ነው ሲተላገጥሽ። አይ ልጅሽ ደህና ነው? አይዞሽ ደህና ነው። ምርመራው በስነ ስርዓት ተመርምረሻል። ውጤቱን ደግሞ የሽንት ምርመራ ይድረስና አይዞሽ። ግን የመጀመሪያው ስለሆነ እኮ ዶክተር የመጀመሪያው ስለሆነ ማሽኖቹ ምናምን ልክ ናቸው አይደል? አዎ እንዴ በጣም አትፍሪ። እኔ እኮ አብሬሻለሁ። እኔ እኮ ነው አብሬሻለሁ። እንትኑ ነው ነገሩ። አይዞሽ። ውጤቱን ተደናገጥሽ? ምን ሆነሽ ነው? አይ ውጤቱ ቶሎ እንዲነግረን አንድ ላይ ነግራችኋለሁ አለ እኮ የሽንቱን ይስማል ይነግራል። እሺ እናመሰግናለን ዶክተር። እሺ ገና አንቺ ቪዲዮ ይለቅና አሳይሻለሁ። ይሄኛውን እንጨርሳለን ጊዜ አሳይሻለሁ። ከኔ ጋር የምታወር ሴትም አይደለሽ። በእናትሽ ሁሉ ነገር ውጤቱን እንዴታችን ሰማው ለምን አብረን አንሰማው? እናንተ መስራት አይጠበቅባችሁም። አባት ነው አባት የመስማት መብት አለኝ። አባት እኮ ይኸውልህ ዳንዬ መስማት እፈልጋለሁ። ስለ ልጅ ያለውን ነገር ማወቅ እፈልጋለሁ። መብቴ ነው። ብቻሽን ለምን ትገቢያለሽ? ምን ምክንያት አለሽ? ብቻሽን የምትገቢበት? ስለዚህ እገባለሁ። በቃ ምክንያት ካለሽ እኔ አልገባኝም። በዚህ ልክ እኮ መከራከር አይጠበቅብሽም። ግልጽ እኮ ነው። አይመለከትሽም። እስኪ መብትህ ነው። ይዘሃት ግባ። ግዴታ እዚህ ጋር መጨቃጨቅ እንዴ አንቺ ወንድ እሱ ሴት እየሆነ እኮ ነው። አይደለም ዳንዬ፣ እንደዛ አይደለም። እኔ አንዴ ልስማና ትሰማለህ። ዳኒ እርጉዝ ስለሆንሽ ነው ኤፍሱ በጣም እየታገዝኩ ዝቅ እያልኩ ያለሁት። ተረዳሽ? ዝም ብሎ ሽሽሽ አሻንጉል መሰለሽ። መብት አለኝ። ዝም ያልኩሽ እኮ ፈርቼ አይደለም። በቃ መብት አለኝ። ከፈለግሽ አንቺ ውጪ እኔ ሰምቼ ነብሻለሁ። በቃ እገባለሁ። መብቴ ነው። መብት አለኝ። ተረዳሽ?
ስለዚህ ማውጣት ታዲያ ግቢ ውጤቱን እንሰማለን ብለሽ ምን ችግር የለውም። እሺ አረፈ በቃ ይቅርታ ዶክተር ለሚፈጠሩ ችግሮች በጣም ይቅርታ። እሺ ውጤታችን ደረሳለ። ውጤት ደረሳል። እሺ ስለያተገናገጪ አሳሰባች እንዳገርኩ የመጀመሪያው ስለሆነ ምናምን ውጤታችን ዶክተር አንድ ፍሬቶች እሺ በዛን ሰዎች አንቺ እንዳልኩ ውጤት እነሱ ቢስሙት ወይስ አይ እቺ ተሳምጭ ኮን እቺ ነገር ይፈልጋል ዘመን እኔ አባቱ ነኝ እሱ ኮን ደምዳኒ አባቱ ስለሆንክ ሳይሆን እኔ ብቻዬን ልስማ ከዛ በኋላ ነው ተነግረሃለሁ መስማት የፈለግሽው ዶክተር እኔ አብሬያት ባለቤቷ ኮንኩኝ አብሬያት በሰማምዶ ችግሩ ቢሰማ ምንም ችግር የለውም። ለምንድን ነው አንቺ አዲስ ህግ የምትወጪው? ለምንድን ነው አዲስ ህግ የምትወጪው? አዲስ ህግ እያወጣሁ አይደለም ዳኒ። ስሚኝ እነሱ ተሰብስበው የሚጠብቁት የኔን መዋረድ ነው። ለምን ትዋረጂው እንዴ? አንቺ ለምን ትዋረጂው? አላሸሽኝም አይደል እንዴ? እዋረዳለሁ እያልኩ አይደለም። እሺ ግን እኔ መጀመሪያ ልስማና ከነሱ ምንም ችግር የለውም። አንቺ ለምን ከነሱ እኩል ትነግሪኛለሽ? እኔ እኮ ባለቤትሽ ነኝ አይደል? የልጅሽ አባት ነኝ። ሰው መስማት አለብኝ እዚህ ቁጭዬ። አንቺ ዋሸሽው ነገር ከሌለ ምንም ካለ ለምን ነው ትፈሪው? ከቅድም ጀምሮ እያየሽ ነው፣ የተደናገጥሽ ነው፣ የተርበተበትሽ ነው። ለምን ነው እንደዚህ ሆንሽው? ምክንያቱ ምንድን ነው? ይቅርታ ዶክተር፣ እኔ በግል ቤታችን ላይ ብዙ ነገር ካላይ ያለው ምርመራ ለምታረኝ ከተተል የሱ ማለት ጥሩ ነው አንቺ። ስለዚህ ተረዳዱና ከዚህ ሰምተሽ ደግሞ ማካከለሽ ማሽኖቹ ምናምን ግን ልክ ናቸው አይደል? እሱ ጥያቄ ነው የምጠይቂው ዳኒ። ለአንቺ አዲስ ነገር ነው የተፈጠረው? ለኔ አዲስ ነገር ያልኩኝ ሳይሆን ነገሮች በትክክል ያለ ስህተት እንዲደረጉ ነው የምፈልገው። ምንም ችግር የለም። ያለምንም ስህተት ውጤትሽን ደርሷል። እሱን ለስንስታት ምንም ይሻላል። በደንብ የተባለ እኮ ግን ቅድም አልትራሳውንዱ ልክ እኔ ሌላ መመረመርበት ቦታ እንደዚህ አይደለም። አልትራሳውንድ ሲያደርጉ የሆነ ሴንስ አደርጋለሁ። እዚህ ግን ምንም የተሰማኝ አልነበረም። እንደዛ ነው እንደዚህ እየጠየኩ ምን አይነት ነገር ነው እየወረሸልሽው? ተመሳሳይ ስራ እኮ ነው የሚሰራው። ተመሳሳይ ስራ ቢሰራም እኔ እዛ አልትራሳውንድ እንደዚህ ሲናኩኝ የሆነ ነገር ይሰማኛል። እዚህ ግን ምንም አልተሰማኝም። ቅድም ለዛ ነው ምንድነው አልተጫነሽ ይሆናል ለግድ መሰማት አለበት እንዴ? አሁን እኮ ውስጥሽ ያለው ልጅ አለ የለም ነው እንጂ ጥያቄው እኮ አንቺ ይሰማሽ አይደለም እኮ እንደዚህ ሲመረምሩኝ እዛ ድሮ ይሰማኝ ነበረ ነው እያልኩ ያለው። ችግር የለውም ዶክተር፣ ውጤት ነው ለራሳና በዚህኛው የተለያየ ነው እኮ ነው። በሌላ ህመም ሳይሆን ልጅ ጤንነቱን ለማየት ሲሄድ ሲነኩኝ ይሰማኛል የሆነ ነገር። እዚህ ግን ምንም አልተሰማኝም። ለዛ ነው ለምን ያልተሰማሽ? አልተሰማኝም። ኦልሬዲ እያየን ነበር እኮ ወዲሽ ላይ እኮ እየሄደ ነበር። እንኳን አይደለም አንቺ በህይወት ያለ ሰው በህይወት የሌለ ሰው ነው ይሄን ነገር ሴንስ ላይ ያደረገው ብቻ። በህይወት እያለሽ እዚህ ጋር እንደዚህ እየሄደብሽ አልተሰማኝም የምትይው እንዴ? ነው ያልተሰማሽ? እሱ እንትኑን አይደል ባይሰማሽ አትይም እንዴ? ባይንሽ አትረጂም እንዴ? እሱ ይሄ የማይሆን ምክንያት ይሰጥሻል። ይሰጥሻል ምክንያት ምንም ለሚሰጠው ውጤት ራስሽን አሳምነሽ ተዘጋጅተሽ መስማት ነው ያለብሽ። እሺ ተዘጋጅተሽ መስማት ነው ያለብሽ። ውጤትሽ ስለ መሳሪያው ስለ ምርመራ ሂደቱ ኃላፊነቱን የምንወስደው እኛ ነን። እሺ ዶክተር። አይ ህይወቴ ከተበላሸ በኋላ ነገር ከተበላሸ በኋላ ስህተት ነው ምናምን ብትለኝ እኔ ምንም እዚህ ጋር ስለማይጠቅመኝ ነው። ለምንድን ነው ህይወትሽ የሚበላሸው? ከባድ ምርመራ አይደለም እያደረግሽ የእርግዝና ምርመራ ነው ያደረግሽ። እነሱ ቆመው የሚጠብቁት የኔን ውርደት ነው። አንቺ ለምን ትዋረጅ የመሰለሽ? አልገባኝም። የምዋረድ መስሎኝ አይደለም። ነገሮቹ ልክ ናቸው ወይ መሳሪያ ልክ ነው ወይ ነው እኮ እርጉዝ ነሽ። በቃ እርጉዝ ነሽ አይደለ? የምን መዋረድ ነው የምታወሪው? በቃ እርጉዝ አይደለሽ እንዴ? ችግር የለውም ዶክተር፣ የውጤቱን ነገር ነው አሁን እርግዝና የለሽ። እርግዝና የለውም። ሽንት ምርመራም ላይ የለም። አልትራሳውንድም ላይ የሚያሳይ ነገር የለውም። እሺ ማለት ዶክተር አንዴ ቼክ አድርገው የራሷ መጤቱ ተስቦልሻል። እኔ እኮ ታዲያ ተናግሬያለሁ። ልክ አይደለም ምርመራው ብዬ ተናግሬያለሁ። ምርመራው ምን ጋር ልክ ያለው? ምን ጋር ልክ ያለው? ልክ አይደለም። እኔ ጀመር ተሰምቶኛል። አንዴ ዝም ትያለሽ ዶክተር ነው ማለት አይ እንደዚህ ኮርቱ ምርመራ በትክክል ነው የተሰራው። እሺ ይሄ ዶክተር እዚህ ጋር የሚያሳየው ልጅ የለው አይደለም ዳኒ፣ ጌታ አይደለም፣ እንደሱ አይደለም። እኔ ተሰምቶኛል። ልክ እንዳልመረመረኝ ዳኒ የሚያስፈልገው ኤቲክስ ጠቅሞ እንዳለ የመረመረሽ ሜሮና የሚያስፈልገው ኤቲክስ እንዳለ ተከትሎ የመረመረሽ። እሺ አትዋሺ፣ ልክ አይደለም የመረመረኝ። እሱ ውሸትሽ ነበረ። አንቺ ህፃን ነሽ። ነገ ጊዜውን ጠብቆ እርግዝና እሺ ዶክተር እንደዚህ ልክ አይደለም። የተመረመረው ነገር ልክ አይደለም። እሱን አትድረቂ። ዳኒ ሌላ ቦታ ይጀምር
ሌላ ቦታ ሂጅ እመረመራለሁ። ቅድም ከሜሮን ጋር ሲያወራ ነበር። ምን ብለው ነው? ከመጀመሪያው ጀምሮ ተደላቀሻል። እሱን ከመጀመሪያው ጀምሮ ተደላቀሻል። አልተሰማኝም። ለምንድን ነው የማይሰማሽ? አልተሰማኝም። ለዛ ነው እኮ ድጋሚ ይደገም ልክ ነው ወይ ምናምን የሽንት ምርመራዋ ምንድን ነው የሚለው? ነፃ ነው፣ ኔጌቲቭ ነው። ተቀይሮስ ቢሆን ዳኒ የሽንት ምርመራው ተቀይሮስ ቢሆን አሁን ለባሽት እየሞከርሽ እኮ ነው። አሁን ለባሽት እየሞከርሽ ነው። እየሞከርኩኝ አይደለም። እሱ ላይ ስንት ነገር አይደለም ድጋሚ እኔ ዳኒ እውነት ሌላ ቦታ ሄደን ይመርመር። እንደዚህ ታረሽ አሁን ተረጋጊና ተመለስሽ ደግሞ ትመጫለሽ። ነገሩ ልክ ነው ግን ትክክል አይደለም ዳኒ። ላስረዳ። ይቅርታ ዶክተር፣ ለተፈጠረው ነገር በሙሉ በጣም ይቅርታ። ረብሸናል። ዳኒ ቆይ ላስረዳ። እውነት እንደሱ አይደለም። እሱ ምን አይነት ሰው ነሽ ግን? ምን አይነት ሰው ነሽ ግን? በእግዚአብሔር እኔ ሁሉ ነገር የተውኩት ምን አድርጊያችሁ ነው? ምንድን ነው ያደረኳችሁ? ለምንድን እንደዚህ የምትቀልዱብኝ? ምንድን ነው ያደረኳችሁ? ትናንትና እርጉዝ ነኝ ብላ ብዙ ነገሮች እርጉዝ አይደለችም። እርጉዝ ናት የሆነልሽ? ምን ፈለግሽ አንቺ? እግዚአብሔር ያለምንም ነገር አንቺ አስመሳይ አንቺ ነሽ። ሌላ ያልሽን የምትከፍቺው በጣም ባለጌ ሰው ነሽ። ካጠገቡ አንቺ እስስ ዞር በይ። ተረጋጋ። ዳኒ የትኛው በደል ነው እንደዚህ የምትቀጪኝ? ምን አድርጌሽ ነው? ለምንድን ነው እንደዚህ በቃሽ። አሁን እንኳን እመኚ። እንደዚህ እንዳደረግሽ አሁን እንኳን እመኚ። ጨካኝ ሰው ነሽ። ምን አድርጌሽ? ለየትኛው በደል ነው እንደዚህ የምትቀጪኝ? ምንድን ነው ያደረግኩሽ? ንገሪኝ፣ ምንድን ነው ያደረግኩሽ? እንዴት የሁሉ ጊዜ ተዋሽኛለሽ? እኔ ለልጄ ስለ የከፈልኩትን መስዋዕትነት እንዴት የሁሉ ነገር ታደርጊያለሽ? የሚባል ነገር የለም። አንተ ልጅ እንዳለ ነበር የማውቀው። ይሄን ከላይፉ ብዙ ነገር እየነጠቅሽ ነው። አንቺ ፍቅርሽን በዚህ ነው የምትገልጪው? አንቺ አንቺ ብሎ የሚመጣው ሰው አለ። አስመለሰው ወይ እርግዝና መጣ ወይ? ተይ እንጂ ይናቅሽ። ጨጓሬ እንደዛ እንደላች። አዎ አሽን አቁሚና። ምክንያትሽ ምን ነበር? የተላክሽ ሰው ነሽ። በእኔና ዳኒ መሀል መግባት የፈለግሽ ሰው ነሽ። ለምን አታወሪ? ለምኛል ሰውን ኮንፊደንስ ነበር። እስከዛሬ ተረተንሻል። እንረዳሽ ዛሬ። እሺ ተናገሪ። ምንድን ነው? ቆመሽ አትነግሪኝ? የተላክሽ ሰው ናት። የተላክሽ ሰው ናት አይደለ? ውስጥሽ ያለውን ነገር በሙሉ ተናገሪ። ለምን እንደዚህ እንዳደረግሽ ተናገሪ። ምንድን ነው በዚህ ልክ መውደድ? የሱስ ስቃያይሽ ነው መውደድ? ነው 9 ወር ሙሉ ልጅ አለ ብለሽ የባሰ እያባባሽ ይናቅሽ። አዘሪታ የለም። እሺ ናሽ በእናትሽ ቁጭ በይ። ንገሪኛ። ልሰማሽ እኮ ነው የቆምኩት። ስለምወድ ነው። ከማንም ጋር ላይ ስለማልፈልግ ነው። ማንም ማነው? አንቺ ትናንት መተሽ ማንም ትጽገናት ማለት ነው። አንዴ ቆይ ትንገረኝ። ንገሪ አንዴ። አንቺ ምክንያት ያልሽውን ነገር በሙሉ ንገሪኝ እስኪ። እኔ ይሄ ሁሉ ጊዜ የቀለድሽብኝ፣ ይሄ ሁሉ ጊዜ ብዙ ነገሮችን የተውኩት፣ ብዙ ነገሮችን የተውኩት አንቺ ጋር ልጅ አለ ብዬ ነው። እንደዚህ አይነት ሰው ስላልሆንኩኝ ነው። ገባሽ አይደል? ልጁን የሚከዳኝ አባት ስላልሆንኩኝ ነው ልጄ ብዬ ብዙ ነገሮችን የተውኩት። በምን አይነት ጭካኔ ሁሉ ጊዜ ውስጥ ልጅ ያለኝ ያልተጫወትሽ ነው። ውስጥሽ ምን ያህል ቢጠላኝ ነው። ስለምን ፍቅር ነው የምታወሪው? በጣም ነው እንጂ የምትጠይኝ። በየቀኑ እንደዚህ ጮትብኝ። ምኑ ጋር አፈቅራለሁ የምትይው? እሱ አይደለም ቤቲ እሱ ትናንትና ትችሽ ስለልኩ እየተበቀልሽ ነው አይደል? ያደረግሽ ነገር በቀል ነው።
ትናንትና በህይወትሽ ትቼ ስለሄድኩ ዛሬ ተምሰሽ ተበቀልሽ። ያደረግሽው ነገር ሁሉ በቀል ነበር። ዳኒ እንደዛ አይደለም። እውነት እንደዛ አይደለም። ግን ሌላ ጊዜ ትበቂ ቢያንስ በልጅ አትበቂ። በልጅ አትዋሽ። ቤቲ እንሂድ፣ ቁልፍ ተቀበሉ፣ እንሂድ። ግዴታ ነው። ሻንጣውን አውጥቼ ከላይ ነው የምዘቀዝቀው። ግዴታ ነው። ጭካኔ እኔ እንጃ። ይኸውልሽ ጽጌ ጨክናል ሲባል ሰማ ነበር፣ ግን ይሄ በጣም ከአይምሮ በላይ ነው። ስሚ ጽጌ፣ ነገሮችን በሙሉ የተውኳቸው ትናንትና ብዙ ነገር ሳደርግ የነበረው እሷ ጋር ልጅ አለ ብዬ ተረዳሽ አይደል? አንተ ደግሞ ሌላ ህመም አትሆንብኝ። እስካሁንም እዚህ የተገኘሁት ፈልጌው እንዳልሆነ ታውቃለህ። እኔ ጭራሽ ሚስቶችን እየዞርኩ እየፈለኩኝ እያስመረመርኩ ነው ባልነትህን ማረጋግጠው። እስቲ ንገረኝ፣ ምን አይነት ባለጌ ነህ? ዘላለም አለም ፍራንታ ስለራስ ነገር ብቻ ነው የምታስበው። እሷ ጋር ልጅ ስለነበረ እሷን መረጥካት። ከዛ ደግሞ አሁን ጽጌ ለምን እንዴት በምን አይነት ጭንቅላት ነው